ሰላም ጤና ይስጥልኝ ዶክተር ሰኚ ነኝ። እንግዲህ ባለፈው እንዳልኩት ለሚመጡት ጊዜያቶች በተከታታይ የምንመለከተው ስለ መኖ አሰጣጥ ጉዳይ ነው። ብዙውን ጊዜ የሚጠየቅ ጉዳይ አለ። መኖ ለወተት ከብቶች የሚሰጠው ከአለባ በፊት ነው ወይ በኋላ ነው ወይ የሚለው ነገር ነው። መኖ መሰጠት ያለበት ከአለባ በኋላ ነው። ከአለባ በኋላ መጀመሪያ ደረቅ ሳር ከዛ ቀጥሎ ደግሞ የተመጣጠነ መኖ ነው መሰጠት ያለበት። ይሄ ምንድነው? ሩመን ላይ የሚፈጠረውን አሲዶሲስ ችግር የሚፈታ ጉዳይ ነው የሚሆነው። ምክንያቱም ራፌስ ስለሆነ ሳር መጀመሪያ እሱን የሩመን ፒኤቹን ጥሩ ሴትል ያደርግልናል ማለት ነው። ቀድመን ግን ኮንሰንትሬት በምንሰጥበት ጊዜ ዲያሪያ ሩመን አሲዶሲስ የመከሰት እድሉ እጅግ በጣም ከፍተኛ ነው። ሌላኛው ካለባ በኋላ እንዲመገቡ የምንፈልግበት ምክንያት ኦልሞስት ለረጅም ሰዓታት ከ30 እስከ 1 ሰዓት ያህል ድረስ የጡት ቀዳዳ ቲት ኦርፊንስ ክፍት ነው የሚሆነው። እና እንዲተኙ አይፈለግም። ምክንያቱም በሚተኙበት ጊዜ ባክቴሪያዎች በዛ ኢንትሪ አድርገው የመግባትና የማስታይቲስ እንዲሁም የተለያዩ ችግሮች የመፍጠር እድላቸው ሰፊ ስለሚሆን ማለት ነው። ስለዚህ ይሄን ፕራክቲስ እንድታደርጉ እመክራለሁ። አመሰግናለሁ